በዛሬው ፕሮግራማችን በአውሮፓ ምብርት ውስጥ ወደምትገኝ ነገር ግን ብዙዎቻችን ስለ እሷ አስገራሚ እውነታዎች ወደማናውቃት ትንሽና ባለጸጋ ሀገር እንወስዳችኋለን። ስትሰሟት ትንሽ ስታዩት ግን ታላቅ የሆነች ሀገር ሉክዘምበርግ በአውሮፓ ህብረት ውስጥ ብቸኛዋ ታላቁ ዱቺ ወይም ግራንድ ዱቺ በንጉሳዊ መስፍን የምትመራ ሀገር ናት። ዛሬ በሚኖረን ፕሮግራም ነፃ የህዝብ ትራንስፖርት ስላላት፣ 3 ቋንቋዎችን በአንድ ላይ ስለምትናገረውና በገንዘብ ስለበለጸገችው የሉክዘምበርግ አስገራሚ የዕለት ተዕለት ህይወት እንቃኛለን። ፕሮግራሙን አዘጋጅቼ ማቀርብላችሁን ኤፍሬም ታጠቅ ነኝ። አብራችሁን ቆዩ። ለመሆኑ ጧት ተነስተው ወደ ስራ ሲሄዱ በባቡር፣ ታክሲ ወይስ አውቶቡስ ለመሳፈር ሳንቲም ወይም ቲኬት መቁረጥ የሌለበት ህይወት ምን ሊመስል እንደሚችል አስበው ያውቃሉ? ሉክዘምበርግ በዓለም ላይ ለመጀመሪያ ጊዜ መላውን የህዝብ ትራንስፖርት ሙሉ በሙሉ ነፃ ያደረገች ሀገር ናት። አዎ አልተሳሳቱም። ዜጋም ይሁን ቱሪስት በአንደኛ ማዕረግ ወይም ፈርስት ክላስ ካልተጓዙ በስተቀር ማንም ሰው ለትራንስፖርት ሳንቲም አይከፍልም። ይህ ሆነው የከተማዋን የትራፊክ መጨናነቅ ለመቀነስና የአካባቢ ብክለትን ለመከላከል ሲባል ነው። ነገር ግን ይህ ነፃ አገልግሎት ዝም ብሎ የመጣ አይደለም። ሉክዘምበርግ በዓለም ላይ ከፍተኛው የነፍስ ወከፍ ገቢ ወይም ጂዲፒ ካላቸው ሀገራት ግንባር ቀደሟ ናት። የሀገሪቱ ዝቅተኛው የደመወዝ ወለል እንኳን ከማንኛውም የአውሮፓ ሀገር የላቀ ነው። ይህም ህይወትን እጅግ የተደላደለ፣ ሰላማዊና አስተማማኝ ያደርገዋል። አሁን ደግሞ ወደ ሉክዘምበርግ ቋንቋ አስገራሚ ዓለም እንሻገር። እዚህ ሀገር ውስጥ ሲኖሩ በየትኛው ቋንቋ ላውራ ብሎ መጨነቅ የተለመደ ነው። ምክንያቱም ሉክዘምበርግ 3 ይፋዊ ቋንቋዎች አሏት። አንደኛው ሉክዘምበርጊሽ ሲሆን የልብና የቤት ውስጥ ቋንቋቸው ነው። ሁለተኛው ደግሞ ፈረንሳይኛ ነው። በሬስቶራንቶች፣ በሱቆችና በንግድ ስራዎች ላይ በስፋት ይሰራበታል። ሶስተኛው ደግሞ ጀርመንኛ ነው። በጋዜጦችና በዜና ሚዲያዎች ላይ በብዛት ጥቅም ላይ ይውላል። አንድ የሉክዘምበርግ ተወላጅ በአንድ አረፍተ ነገር ውስጥ 3ቱንም ቋንቋዎች ቀላቅሎ ቢናገር ምንም አይገርምም። በተጨማሪም ከህዝቧ ግማሽ ያህሉ ወይም 47% ገደማ የውጭ ሀገር ዜጎች በመሆናቸው እንግሊዝኛና ፖርቱጋልኛም በየመንገዱ ይሰማል። ይህ የባህል ስብጥር ሀገሪቱን የአውሮፓ ትንሽዬ ሰብሳቢ ሀገር ያደርጋታል። እውነተኛ የባህል ሞዛይክ። የሉክዘምበርግ መዲና የሆነችው ሉክዘምበርግ ሲቲ ስትታይ ሁለት የተለያየ ዓለምን በአንድ ላይ የያዘች ትመስላለች። በአንድ በኩል በዩኔስኮ የዓለም ቅርስነት የተመዘገቡ ጥንታዊ ግንቦች፣ የመከላከያ ምሽጎችና የኖትርዳም ካቴድራልም አሉ። ልክ በመካከለኛው ዘመን ታሪክ መጽሐፍ ውስጥ እየተጓዙም ይመስለዎታል። በሌላ በኩል ደግሞ ጥቂት እርምጃዎችን ሲራመዱ ኪርችበርግ ወደሚባለው ዘመናዊ ዲስትሪክት ይገባሉ። እዚህ ቦታ ላይ ሰማይ ጠቀስ ህንፃዎች፣ የአውሮፓ ህብረት ከፍተኛ ፍርድ ቤቶች፣ ባንኮችና ግዙፍ የፋይናንስ ተቋማት ይገኛሉ። ሉክዘምበርግ የተፈጥሮ ውበትም አልተለያትም። ከከተማዋ ወጣ ሲሉ ትንሿ ስዊዘርላንድ ወይም ሊትል ስዊዘርላንድ በሚባለው አካባቢ የሚገኙት ጥቅጥቅ ያሉ ደኖች፣ ፏፏቴዎችና የወይን እርሻዎች የነዋሪዎቿን የሳምንት እረፍት አስገራሚና ዘናጭ ያደርጉታል።
የሉክዘምበርግ መንግስት ለሀገሪቱ የወደፊት ትውልድና ለቤተሰብ የሚያሳየው ሐሳቢነት ደግሞ ይበልጥ ያስገርማል። እዚህ ሀገር ውስጥ አንድ ልጅ ሲወለድ መንግስት የወላጆቹን ዜግነት ሳይጠይቅ እዚያው ሀገር ውስጥ ለተወለደና ለሚኖር ማንኛውም ሕፃን ከፍተኛ የወሊድና የልጅ ማሳደጊያ አበል ይከፍላል። ሕፃናቱ ጤናማ ሆነው እንዲያድጉና ወላጆች በገንዘብ እንዳይቸገሩ የሚያደርግ ትልቅ ድጋፍ ነው። ነገር ግን ይህን ክፍያና ተያያዥ የሕክምና ክትትሎችን ለማግኘት መንግስት ያስቀመጠው ጥብቅ ቅድመ ሁኔታ አለ። እናትየው በእርግዝና ወቅትና ሕፃኑ ከተወለደ በኋላ የተወሰኑ የሕክምና ምርመራዎችን በግዴታ ማድረግ አለባት። አንድ ወላጅ በግል ፍላጎቱ ወይም በግድየለሽነት ይህን የገንዘብ እርዳታ አልፈልግም፣ ሕክምና ምርመራውንም አላደርግም ቢል ምን የሚፈጠር ይመስላችኋል? ሉክዘምበርግ ለሕፃናት መብትና ጤና እጅግ ጥብቅ ናት። አንድ ወላጅ ምርመራዎችን ሳያደርግ ቀርቶ ወይም አላደርግም ካለ መንግስት የልጁን መብት ለማስከበር ሲል ወዲያውኑ ክፍያውን ያግዳል። ይህ ብቻ አይደለም፣ የልጁ ጤናና ደህንነት አደጋ ላይ ወድቋል በሚል የሕፃናት ጥበቃ ማህበራዊ ሰራተኞች ቤቱ ድረስ መጥተው ጉዳዩን በሕግ መመርመር ይጀምራሉ። ባጭሩ በሉክዘምበርግ መብቴ ነው የልጄን ጤና አልከታተልም ማለት በፍጹም አይቻልም። የተከበራችሁ ተመልካቾቻችን የዛሬው ፕሮግራማችን እዚህ ላይ ያበቃል። ሉክዘምበርግ በቆዳ ስፋቷ ትንሽ ብትሆንም በውስጧ የያዘችው የህይወት ጥራት፣ ለሕፃናትና ለቤተሰብ የምታደርገው ጥብቅ ጥበቃ፣ የባህል ብዝሃነት፣ ነፃ ትራንስፖርትና የተረጋጋ ኑሮ ግን እጅግ ግዙፍ ያደርጋታል። አንድ ቀን ወደ አውሮፓ ለመጓዝ ካሰቡ ይችን ድብቅ እንቁ ሀገር መጎብኘት እንዳይረሱ እንመክራለን። ለዛሬ ያዘጋጀንላችሁ ፕሮግራም በዚህ ይጠናቀቃል። በቴክኒኩ ስራ ላይ የነበሩ ባልደረቦችን እያመሰገንኩ እኔ ፕሮግራሙን አዘጋጅቼ ያቀረብኩት ኤፍሬም ታጠቅ ነበርኩኝ። ሰላምና አስደሳች ሳምንት እየተመኘው እሰናበታችኋለሁ። ቸር ሰንብቱ።